በእውቀቱ ስዩም ሶስተኛው አይን በሚል ጽፎት ከነበረው የአያቴ ሕይወትና የሀገሪቱ እርምጃ የተሰኘውን ደሞ ልጋብዛችሁ። ከጠላት ወረራ በኋላ አያቴ የጃንሆይ ባለሟል ሆነ። አንድ ምሽት ጃንሆይ እስኪ ምክር አንጣ አሉት አያቴን በፈገግታ። አያቴ ግን አያፌ ባለጌው አስቀይመሃለሁ ብሎ ሲያፈገፍግ ሞከረ። ግድ የለህም አታስቀይመኝም። አሬ የለም አፌ ባለጌ ነው ብዬሃለሁ፣ ኋላ እንደው እንዳንተፋፈር። ንጉሱ የተባሉትን ሳይሰሙ በውቶታቸው ቀጠሉበት። አያቴም እንግዲህ እምቢ ካልክ ምን ቸገረኝ እመክርሃለሁ ብሎ ወደ ወንበሩ መደገፊያ ከተለጠጠ በኋላ ምክሬ ምንድነው ብሎ ጀመረ። እንግዲህ ምክሬ ምንድነው? እስካሁን በዙፋን ከ30 ዘመን በላይ ቆይተሃል። አሁን እንግዲህ ይብቃህ። ኧረ በቃህ። ምን ነው ይሄን ዙፋን እኮ እንደ ዊልቸር አረከው አላቸውና ይስቅ ጀመር። ጃንሆይ ግን አብሮ አልሳቁም። እኔ እኮ ምከረኝ እንጂ ስደበኝ አላልኩህም አሉና አያቴ 40 ጅራፍ እንዲገረፍ ፈረዱበት። አያቴ መጀመሪያ ላይ በፍርዱ ተደናገጠ። በኋላ ግን ገራፊው ቁጥር እንደማያቅ ስለሰማ በስህተት 20 ጊዜ ገርፎ ይተወኛል ብሎ ተስፋ በማድረግ ለግርፊያ ሳይሆን ለልፊያ እንደተዘጋጀ ሰው ተዝናንቶ መሬት ላይ ተጋደመ። እውነትም ገራፊው ቁጥር ያቅም ነበርና አያቴን በስህተት 70 ጅራፍ ገረፈው። አያቴ ገንቢ ምግብ የማያዘወትር ቢሆን ኖሮ ከገራፊው ስር የተጎተተ ገላው በቀጥታ ወደ ገናዡ ሰሌን ይሸጋገር ነበር። ያኔ ጀርባው ላይ በረድፍ የተጋደመው ሰንበር የጎሳዬን ካናቴራ ገልብጦ የለበሰ እንጂ እግዚአብሔር በልሙጡ የፈጠረው አይመስልም ነበር። ታዲያ እስከ ለተሞቱ ድረስ ጃንሆይን ላማከርኩበት ዋጋ ይሆን ዘንድ በጅራፍ ንቅሳት አበጀልኝ እያለ ቀለደ። የአያቴን የሰውነት ቅጥነት ያየ ባለስልጣን ነው ብሎ ለማመን ይቸገራል። የሚታጠቀው ሱሪ ሁሉ እንደ ጠፈር ይሰፋው ነበር። በጊዜው ቀበቶ ወደ አገራችን ገና ስላልገባ ከጎን ከጎን እየተራመደ ሱሪውን ከፍ የሚያደርግለት አሽከርም ለመቅጠር ተገደደ። ጃንሆይ ጣሊያንን አባረው በሱዳን በኩል ወደ አገራቸው ገብተው ከ5 ዓመታት በኋላ የመጀመሪያውን እንጀራ የበሉት አያቴ ነው። ከእንግሊዙ የጦር አዝማች ጄኔራል ካኒንግሃም ጋር ወደ ጎጆ ገብተው ዶሮ ወጥ ቀርቦላቸው ቤተሰቡ ሁሉ በወግ አስተናገዳቸው። አባቴ ያኔ ትንሽ ልጅ ስለነበር በሞሰቡ በስተቀኝ በኩል ቆሞ የተለኮሰ ጧፍ ከፍ አድርጎ ይዞ ባልተቆረሰ እንጀራ ላይ ያነጣጠረ ያበራል። በግራ በኩል አጎቴ የጄኔራሉ ክንድ በጉርሻ ሲዝል ለመደገፍ በተጠቀቅ ቆሞ ይጠባበቃል። ሴት አያቴ በበኩሏ በርበሬ ያተኮሰውን የፈረንጅቱን ፊት በሰፌድ እያራገበች ለገረዶች ትእዛዝ ትሰጥ ነበር። ከምሳ በኋላ በቂ ጊዜ ስላልነበር አደባባይ ላይ ከቆሙት ምሰሶች መካከል አጠር ያለው ተመርጦ ባንዲራ ከተሰቀለበት በኋላ የአርበኞች የሽልማት አሰጣጥ ስነ ስርዓት ይካሄድ ጀመር። መጀመሪያ ላይ በአርበኞች ስም መንገዶች እንዲሰየም ለማድረግ ታቅዶ ነበር። ሆኖም ግን በጊዜው የነበረው የመንገዶች ቁጥር ከአርበኞች ብዛት ጋር መመጣጠን ስላልቻለ ለማብቃቃት አንድ መንገድ በ2 አርበኞች ስም እንዲሰየም ተወሰነ። ህዝቡ ግን ይሄ ነገር አልገባንም ባለ ጊዜ አያቴ ጉዳዩን ማብራራት ጀመረ። ለምሳሌ ይህንን ጎዳና ውሰዱ አለ። ከፊት ለፊቱ ያለውን መንገድ ለህዝቡ እያሳየ ስትሄዱበት የበላይ ዘለቀ ጎዳና ይሆናል፣ ስትመለሱበት ደግሞ የራስ ጀንበሬ ጎዳና ነው በሉ አላቸው። ቀጥሎ የባንዳ መኳንንት መጡና በጃንሆይ እግር ስር እየወደቁ ምህረት ይለምኑ ጀመር። አንዳንዶቹ ምህረትን ለማግኘት እጅግ ከመጓጓታቸው የተነሳ እንደ አክሮባቲስት እየተገለበጡ ባፍጢማቸው በመውደቃቸው በምህረት ሳይሆን በቃሬዛ ከጃንሆይ እግር ስር ተነስተዋል። የባንዳዎች አለቃ ራስ ኃይሌ ግን በጃንሆይ እግር ስር ለመውደቅ ከቀረቡ በኋላ ሸማቸው አቧራ እንዳያሳድፈው ሰክተው ከቀረጢታቸው ውስጥ የጫት መቃሚያ የምትመስል ትንሽ ፍራሽ አውጥተው ዘረጉና በጥንቃቄ ወደቁ። ምህረትም ተደረገላቸው። አያቴ የከተማው ህዝብ ባመጋገቡ ለውጥ እንዲያመጣ ብዙ ጥሯል። ትዝ ይለኛል በአንድ ወቅት ህዝቡ ጤፍ መብላት ትቶ በቆሎ መመገብ እንዲጀምር የሚያስችል ዘመቻ ጀመረ። ጤፍን የሚበላ ጤፍ መስሎ ጤፍን አክሎ ይሞታል የሚል መፈክር ከቅዳሴ በኋላ በቀሳውስት አማካኝነት እንዲነገር ተደረገ። ህዝቡ ግን በጤፍ ላይ የመጣውን ዘመቻ ከመጤፍ ሳይቆጥረው እንደ ጥንቱ ይፈጭ ያቦካ ይጋግር ጀመር። በጉዳዩ ግራ የተጋባው አያቴ በአገሪቱ ስመጥር የሆኑትን ደብተራ መርጌታ ስነ ኢየሱስን ጠርቶ
መላ እንዲነግሩት ጠየቃቸው። መርጌታ ስነ ኢየሱስ መቼም የነፍሶችን አቅም እና ስውር ስም ጠንቅቀው የሚያውቁ ጠቢብ ነበሩና ዝናብን እንደ ትንሽ ልጅ ይጠሩትና ይልኩት ነበር። እንዲያውም በ1032 ዓመተ ምህረት በአርበኞችና በጣሊያኖች መካከል በተደረገው ጨበጣ ውጊያ ላይ በጣሊያኖች ሰልፍ ላይ በረዶ የቀላቀለ ዶፍ ስላወረዱ የጣሊያን ወታደሮች ግራ ተጋብተው በቀኝ እጃቸው ጃንጥላ ዘርግተው በግራ እጃቸው ጎራዴ ጨብጠው ለመዋጋት ተገደዋል። መርጌታ ስነ ኢየሱስ ሀገራቸውን ይወዱ ነበርና የውሃ እጥረት በሕዝቡ ላይ የሚያደርሰውን ችግር በተመለከቱ ቁጥር አባይን እንደ ከዘራ ቆልመሜ ወደ አገሩ ካልመለስኩት ቶ ወንድ አትበሉኝ እያሉ ሲዝቱ ግብጽ ስለሰማቸው ስጦታዎችን እየላከ ይለማመጣቸው ነበር። መርጌታ ስነ ኢየሱስ የአቴና ቤቱታ በጥሞና ካደመጡ በኋላ ከአንድ ቦታ ወደ አንዱ ቦታ እየተዘዋወሩ የአገራቸውን ገበሬዎች መሬታቸውን ማረስ ማለስለሳቸውን ሲሰልሉ ቆዩ። ይህ በእንዲህ እንዳለ የእንግሊዝ መንግስት በድርቅ ለተጎዱ ሱዳኖች የሚሆን በቆሎ በአውሮፕላን ደቡብ ሱዳን ላይ ቁልቁል መበተን ጀምሮ ነበር። ይህንን የሚያውቁት መርጌታ 700 የፈረስ ጉልበት ያለውን አውራቂስ የተሰኘ ነፋስ በድግምት ጠሩትና ሐሳባቸውን ሹክ አሉት። ነፋሱም ደቡብ ሱዳን ላይ የሚወርደውን በቆሎ በክንፉ ጠልፎ ወደኛ አገር አቅጣጫ ይነዳው ጀመር። ያ የበቆሎ ሰራዊት እንደ ሽመላ መንጋ በሰልፍ አግድም እየተመመ መጣና ገበሬዎቻችን ለጤፍ ባሰናዱት እርሻ ላይ እንደ ጠል ረገፈ። ከጥቂት ወራት በኋላ ነፋስ ዘራሽ በቆሎ አገሪቱን ወረሳት። ስጥ እንግዲህ ነው እንግዲህ ታሪካችን። አያቴ ወሰዳቸው ሌሎች እርምጃዎች። 1 በአያቴ አስተዳደር ስር የነበሩት የከተማይቱ ነዋሪዎች ዘፈን አብዝተው ይወዱ ነበር። ከተማይቱን መሃል ለመሃል በሚሰነጥቅ አውራ ጎዳና ላይ ከወር አንድ ጊዜ አናቱ ላይ በተተከለበት ማይክሮፎን ዘፈን እየለቀቀ የሚያልፍ አውቶቡስ ይመጣል። የከተማይቱ ሰዎች የዘፈኑን ድምጽ ሲሰሙ ከየቤታቸው ግር ብለው ይወጡና በግራና በቀኝ አውቶቡሱን ተከትለው እየሮጡ ዘፈኑን ያዳምጣሉ። ከመካከላቸው ደና አድርጎ የሮጠ ሰው አውቶቡሱ ከጎዳናው ከመሰወሩ በፊት ቢያንስ ግማሽ ጥላውን ገሰሰን ወይ ሩብ ሙሉ ቀን መለሰን ያዳምጣል። ነዋሪዎቹ ለብዙ ዘመን ያህል አውቶቡስ ዘፈን የሚያደርስ ተሽከርካሪ ቴፕ እንጂ የመንገድ መጓጓዣ አይመስላቸውም ነበር። ይህንን ጉጉታቸውን የተረዳላቸው አያቴ ከጀርመን መንግስት ጋር ተላልኮ አንድ ትልቅ ቴፕ አስመጥቶ በከተማይቱ እምብርት ላይ በበቀለ ባህር ዛፍ ላይ እንዲንጠለጠል በማድረግ ህዝቡ መረጃና መዝናኛ እንዳይጎድልበት አድርጓል። 2 የመጀመሪያውን የጉድጓድ መጸዳጃ ቤት በሀገራችን ያስተዋወቀው አያቴ ነው። ከሱ በፊት የነበረው ልማድ እንደሚከተለው ነው። እያንዳንዱ ነዋሪ ከቤቱ ወጥቶ ሱሪውን ቁርጭምጭምቲው ላይ ጥሎ በየብሳናው ዛፍ ያቃስታል። የብሳናው ዛፍ ግንዱ ለመሸሸጊያ ቅጠሉ ለማበሻ ስለሚመች ለዚህ ዓላማ ስል እግዚአብሔር የተከለው ይመስል ነበር። በዚህ ምክንያት ማለዳ ላይ በእያንዳንዱ ብሳና ዛፍ ስር አንድ ተገንጥሎ የወደቀ ቅርንጫፍና አንድ ሱሪ አላልቶ ያደፈጠ የከተማ ነዋሪ ማግኘት አይቀሬ ነው። አያቴ የሰለጠኑ አገር ሰዎች በጉድጓድ ውስጥ እንደሚጸዳዱ በደፈነው ሰምቷል። ወዲያው ጥንት ውሃ ያመነጨ ነበረ። አሁን ግን የነጠፈ ቁልቁል ቢለካ 100 ሜትር የሚደርስ ጉድጓድ አገኘና ህዝቡ እዚያ ጋር እንዲጸዳዳ ትእዛዝ አስተላለፈ። ህዝቡ ግራ ተጋብቶ እንዴት አርገን ቢል እንደምንም ብላችሁ ብሎ ድርቅ አለ። መቼም ትእዛዝ ነው። ከዛ ጊዜ ጀምሮ ለመጸዳዳት የሚፈልገው ሰውዬ በወገኖቹ ታጅቦ ወደ ጉድጓድ ይመጣና ወገቡን በመጫኛ አስሮ ጫፉን ለወገኖቹ ካስያዘ በኋላ እንግዲህ ካልተመለስኩ የልጆቼን ነገር አደራ ብሎ የሰራውን ኃጢያት ለቄስ ተናዞ ቁልቁል ይወርዳል። ተጸዳድቶ ሲጨርስም በተጨነቀ ድምጽ ኧረ አውጡ ይጨርሻለሁ ብሎ ይጮሃል። ወገኖቹ ወደ ላይ መሳብ ይጀምራሉ። በኋላ ግን አያቴ መጸዳዳት ከመስራት እንደከበደ ስለገባቸው ከዩጎዝላቪያ መንግስት ጋር ተላልከው ባለሳህኑን መጸዳጃ ቤት አስመጥተዋል። 3 የመጀመሪያውን ዘመናዊ ትምህርት ቤት ያቋቋመው ደጉ አያቴ ነው። ሲጀምር በቂ የመማሪያ ክፍል ስላልነበር በአንድ ክፍል ውስጥ አዋቂዎችና ልጆች ተደባልቀው ይማሩ ነበር። ልጆች ወደ ምስራቃዊው ግድግዳ ዞረው ፊደል ሲያጠኑ፣ አዋቂዎች ደግሞ ወደ ምዕራብ ዞረው ስለ ስነ ተዋልዶ እንዲማሩ አደረገ። አያቴ ራሱ በከፈተው ትምህርት ቤት ውስጥ በመምህርነትና በዳይሬክተርነት ብቻ ሳይሆን በደወል ደዋይነትም አገልግሏል። እየቆየ ግን የተማሪውና የክፍሉ ቁጥር እየሰፋ በመምጣቱ ደወል መደወሉ ቀርቶ በየክፍለው ጊዜው ማብቂያ ላይ መድፍ እንዲተኮስ ተወስኗል። 4
አያቴ አገሪቱን መልካም ገጽታ ለማስተዋወቅ ብዙ ደክሟል። ለምሳሌ በአንድ ወቅት የተከበሩ ዊንስተን ቸርችል ወደ አዲስ አበባ ሲሄዱ እግረ መንገዳቸውን የእኛን አገር እንዲጎበኙ ተነገረ። ቸርችል በአውሮፕላን መስኮት አንገታቸውን አሾልከው ሲመለከቱ ግዙፍ የገበጣ ጠጠር የመሰለ አመዳማ አገር ሲያዩ እንዋረዳለንና በሁለት ሳምንት ጊዜ ውስጥ አገሪቱን አልምተህ አረንጓዴ አድርጋት የሚል ትዕዛዝ ከቤተ መንግስት መጣ። አያቴ ይህንን ትዕዛዝ ቢቀበልም በተሰጠው ውስን ጊዜ በጀት ችግኝ ማፍላት፣ ዛፍ ማሳደግ እንደማይችል ተረድቷል። ይሁን እንጂ ዞሮ ዞሮ የአገሪቱን መልካም ገጽታ ማስተዋወቅ ነውና በተፈቀደለት በጀት 400 በርሜል አረንጓዴ ቀለም ገዝቶ አገሪቱን ከዳር እስከ ዳር ቀባት። ጃንሆይ ከስልጣን ከወረዱ በኋላ አያቴም ከስራው ተባረረ። ወዲያውም በፍጥነት አርጅቶ ጎብጦ ቮልስዋገን መሰለ። ከዚያም በምርምር ተጠምዶ አንድ ልብ ወለድ መጽሐፍ ደረሰ። የወደቀ ዛፍ ምሳር ይበዛበታል እንዲሉ አንድ አያሲ በሳምንቱ በአያቴ መጽሐፍ ላይ የሚከተለውን ጻፈበት። አንባቢ ሆይ እዚህ ልብ ወለድ ውስጥ ምግብ ስለሚበዛ መጽሐፉን ከገዛህ በሼልፍ ውስጥ ሳይሆን በፍሪጅ ውስጥ እንድታስቀምጠው አሳስብሃለሁ። አያቴ ይህንን ሲያለብ ልቡ ተሰበረና ሃይማኖተኛ ሆነ። በበጎ አድራጎት ስራም ተጠመደ። እኛ ቤት 2 ብርድ ልብሶች ነበሩ። አንደኛውን አያቴ ለብሰዋል፣ ሁለተኛውን እኔ ለብሰዋለሁ። ታዲያ አያቴ 2 ብርድ ልብስ ያለው አንዱን ለተቸገረ ይስጥ የሚል ስብከት ስለሰማ የኔም ብርድ ልብስ አንስቶ ለተቸገረ ሰው ሰጠ። ደግነቱ አልታረስኩም። ከአልጋዬ አቅራቢያ አዲስ ዘመን ጋዜጣ ስለነበር ያንን ለብሼ መተኛት ጀመርኩ። ደህና ሰንብቱ።